ኢሬቻ በመሰረቱ ከቤት ነው የሚነሳው። ህግ አለው፣ አወጣጥ አለው። ኢሬቻ ወላጅ ነው ቀድሚያ እናትና አባት ነው። እናትና አባት ከየት ነው የሚነሱት? ከቤታቸው ቤተ ጸሎት ያላቸውም ከቤተ ጸሎታቸው ውስጥ ችቦውን ያቀጣጥሉና ኢሬቻ እዛ ውስጥ አድርገው ነው። ከዛ አባት አቀጣጥሎ ወጥቶ ቤተሰቤን ሰላም አድርግልኝ መርቆ ሲወጣ አቀጣጥሎ ሲወጣ በደጃፍ ላይ ልጆች ደግሞ ችቦውን ይዞ ይጠብቃሉ። ኢሬቻውን ይዞ እነሱ ደግሞ ያቀጣጥላሉ። ከዛ በኋላ አባትና እናትን ተከትለው ልጆች ይዞ ይወጣሉ። በደጃፍ ላይ ደግሞ ሙሉ ቤተሰብ በዙሪያው በአካባቢ ያሉት ጎረቤት በጋራ ነው። እሱ ከደጃፍ ውጪ ነው። ያ ነው። ከዛ ስርዓቱ ኢሬቻ መልካ ደግሞ የሀገር ነው። ያዋቅ ጭልማ ገረ ኢፋት ባስቴ ብራ ቦቃት ባስቴ ገለንሲ ያገው ማቲ ዳይ መከኝ ሁንዳ ሰሳብቴ ገነት ቢየሲስ ገለንሲ ያገው ከንደርቤ ገለታ አንድ እናት በቄዋ በአድባሯ ከልጆቿ ከቤተሰቧ ከጎረቤቷ ጋር ያላትን ነገር በሰላም ክረምቱን ያወጣህን ፈጣሪ ለከርሞ ሰው በለን የከርሞ ሰው በለን አትለየን አንድነታችን ይጠንክር ብሎ ለምኖ አብሮ ከጎረቤቶቻቸው ጋር በአንድነት ልዩነት በሌለበት መንገድ ያላትን ነገር ቅንጬ የመሳሰሉ ሌላም እርድም አለ። ይሄንን አድርጎ ከጎረቤት ጋር ይቋደሳሉ።